መጀመሪያው ነው ያወቀ እውነት ነው። የትውልድ ሁሉ መጀመሪያ ነው። በአብርሃም ላይ የመጣ ነው የበዛ ነው። ኢየሱስ ክርስቶስ አብርሃም ከመኖር በፊት እኔ የነበርኩኝ። አዎ እናንተማ እውነት ሰጡ እኮ ትፈራል እንጂ በፊት እኔ ነበር። ክስት ላይ እሺ፣ ከኔ ጋር እንቀጥል። እሺ፣ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ አለ የለው? አይዛ ጋር ኢሳያስ ስድስት ላይ ለመሐመድ አካውንት ምንም ለኢየሱስ እንደሆነ እንደማያሳይ ልገልጽላት ፈልጌ። በማንኛውም እሺ ለኢየሱስ ነው ብለህ ነው አንተ የምታምነው? እሱ ኔትወርክህን አስተካክለን። እሺ በጣም እየዘገየ ነው የሚደርሰው እኮ ኢሳያስ 9:6 እሺ ለመሐመድ ከሆነ መሐመድ እውነተኛ አምላክ ተብሏል ወይ ንገረኝ። አምላክ ማለትን ማለት ነው እኔ አምላክ ነው አልኩኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ ነው አላልንም። እንደው እንደ መጽሐፍ ቅዱስ እንሄድና አምላክ ሲባል ምን ማለት ነው? ለመጽሐፍ ቅዱስ ይሰማል። እሱም ስሙም ድንቅ መካር ኃያል አምላክ ተብሎ ተጠርቷል። መሐመድ ወይ አምላክ ማለትን ማለት ነው። ድንቅ መካር ኃያል አምላክ ተብሏል። አንዴ አዳምጥሽ። አምላክ ማለት ምን ማለት ነው? እኔ አምላክ ነው የሚለውን ቃል አላነሳውም። በዚያ ላይ የተገለጹት እርሳቸውን ሊገልጽ የሚችል ነገር አንስቼላቸዋለሁ። ምናልባት አዳምጠ ከሆነ ማለት ነው። እንዳው ብንወስደው እንኳ እሱን እዚህ አምላክ የሚለውን አምላክ ሲባል ምን ለማለት ነው? መጽሐፍ ቅዱስ ላይ ለአምላክ ብቻ የሚሰጥ መጠሪያ ነው ወይንስ አይደለም? ለመሐመድ ነው ብለሃል። ለመሐመድ ነው ብለሃል። አምላክ የሚለው ለነቢዩ መሐመድ ነው። አምላክ የሚለው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ብዬ እኔ አልተናገርኩም። ነገር ግን በዚህ ውስጥ ላይ አለቅነት በጫንቃው ላይ ይደራል የማለው ነገር አለቅነት የነብይነት አለቅነት በጫንቃቸው ላይ እንዳለ ብዬ በማስረጃ ታነሳለህ ነበር። ልክ እንዲሁ ነብያቶች ሲያቸው ሕፃን የተባለው እሱ ነው ብሎ የገለጸባቸውን ሁሉ ስነግርህ ነበር። አምላክ የሚለውን ለማንሳት ፈልገሃል አንተ። ገብቶሃል አይደለ? እሺ አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ መልስ። ለአምላክ ብቻ የሚሰጥ ነው ወይንስ ሌላም አካል አምላክ ተብሎ ይጠራል? አይ ኦኬ፣ ይሄ አሁን ብዙ አምላክ የተባሉ አሉ፣ ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ አምላክነት ከሌላው ይለያል። ወይ አንዴ ከሱ ይለያል አይደለም? ይሄንን ደግሞ ወይ አንዴ አንድ ነገር እንድትረዳ ነው። ቆይ ነብያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ የተባሉ አሉ አልኩህ። ግን የእነሱ ከክርስቶስ አምላክነት የተለየ ነው። አሁን ወደ እሱ ልንመጣ ነው። ቀጣይ ወደ እሱ እንመጣለን። ግን እዚህ ቦታ ላይ አምላክ የሚለው ቃል ለሰው እንደሆነ ሰው ላይ እንደሚውል እንድትረዳ ያክል ነው። ነቢያት ከአምላክ ዘንድ ቃል የሚመጣላቸው ሁሉ አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ ይባላሉ አይደለ? ነቢያቶች አምላክ ናቸው አይደል? እንደ መጽሐፍ ቅዱስ በል ጠንክር። አሁን በኋላ እናየዋለን። ኢሳያስ 40:10 ክፈትል። አንዴ ጨርስ። ይሄን እየጨርስክ ትሄዳለህ። ነቢያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ አምላክ ተብሎ ይጠራሉ አይጠሩም? አምላክ ይባላሉ ማለት ነው። አየህ አይደለ? ስለዚህ መጽሐፍ ቅዱስ ላይ የተባሉ አሉ አልኩህ እኮ። አዎ እሺ፣ በጣም ጥሩ እናመሰግናለን። አሁን እዚህ ጋር ምንድነው ልታውቁ የሚገባው ነገር? እነሱ ግን የባህሪ አምላክ የሚባል ነገር የለው። ኢየሱስ ክርስቶስ የባህሪ አምላክ ነው። የባህሪ አምላክ አይደሉም ሲባሉ ነው እያልኩ። ኢየሱስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? እሱን ለመለየት ፈልገህ ነው አይደለ? ሁሉ ኢየሱስ ክርስቶስ የባህሪ ማስረጃ የባህሪ አምላክ ነው። ያን አይስተምሽ እኮ ላመጣልህ ነው ላመጣልህ። እሱ ወንድሜ ኢየሱስ አንደማመጥም
ቆላስይስ ምዕራፍ 1 ቁጥር እሺ አንብበሽ። ቆላስይስ ምዕራፍ 1 ከቁጥር 16 ላይ የሚታየውም የማይታየውም አለቅነትም ዙፋንነትም ሁሉ በክርስቶስ ኢየሱስ ተፈጠሩ ይላል። ፈጣሪ ነው እያለ ነው። ከዚህ ወደ የባህሪ አምላክ ኢየሱስ ፈጣሪ ነው እኮ እየነገርኩህ እኮ ነው። ቆላስይስ ምዕራፍ 1 ከቁጥር 15 እስከ 16 የሚታየውም የማይታየውም ሁሉ በክርስቶስ ኢየሱስ ፈጣሪ ነው አውጣው በኢየሱስ ክርስቶስ ተፈጠሩ ይላል። ማለት እንደሆነ እንመጣለን። ኢየሱስ ሁሉ የተፈጠሩት በእርሱ ነው ሳይሆን ጥያቄያችን ወደ እሱ እንመጣለን። ስለዚህ ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ ስጠን። እኮ ልሰጥህ ነው። ኢሳያስ 40 ኢየሱስ ክርስቶስ ጭራሽ ስሙን አያውቀውም ብሎ ኪዳን ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ የተናገረ አንድ ሐዋርያ ያስተነ መጽሐፍ ቅዱስ ላይ እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው እየተደማመጥን አይደለም። እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ሰጠን ይከፍል ዘንድ ዋጋው ከእርሱ ጋር ነው ይላል ትንቢተ ኢሳያስ ምዕራፍ 40 ቁጥር 10። እዚህ ጋር እንደ ኃይል የሚመጣው ማለት ነው። የተጠየቀው ምንድን ነው? ኢየሱስ ክርስቶስ የባህሪ አምላክ ነው ወይ? እዚህ ጋር የሚመጣውና ለእያንዳንዱ እንደ ስራው መጠን የሚከፍለው ማን ነው? ኢየሱስ ክርስቶስ ባህሪ አምላክ ነው ስለማር መጽሐፍ ቅዱስ ላይ ሄሎ ነገርኩህ። ፈጣሪነቱን እያመለከተ የባህሪ አምላክ ሁሉ የፈጠረ እሱ ነው እያለህ ነው። የሚታየውም የማይታየውም ሁሉ በኢየሱስ ክርስቶስ ተፈጠሩ ይላል። ዕብራውያን 8 መመለስ ይችላል። አንተ ከጥንት ምድርን መሰረትህ ሰማያትም የእጆች ስራ ናቸው ይላል። ምድር መሰረተ ሰማያት የእጆች ስራ የሆኑ ክርስቶስ ኢየሱስ ነው እና ፈጣሪነቱን እንትን የምትለው ወይስ ኢየሱስ ክርስቶስ ባህሪ አምላክ ነው እያለ ነበር። ለዚህ ሰዓት ሲባል ማስረጃ የለውም። እንደኛ እሱ የኢየሱስ ክርስቶስ አምላክ ነው የሚለው ቆይ ተረጋጋ። ኢየሱስ ክርስቶስ የአምላክ ቃል ስለሚመጣለት የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋልና ብሎ ራሱ ተናግሯል። እንደው ከዛ ነው አንተ ከጥንት እግዚአብሔር ነው አንድ ቁጥር አንድ ላይ ይናገራል። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላልና ሰማይና ምድር የፈጠረ ማለት ነው። እየተሰማ አይደለም ባይዘ እየተሰማ አይደለም ልክ ሰማያትና ምድር የፈጠረ አምላክ ነው። እግዚአብሔር ጀመረ ሰማይና ምድር ፈጠረ። ኢየሱስ ክርስቶስ ደግሞ ሞት አልፈጠረም ወይስ እየተሰማ እግዚአብሔር ነው የፈጠረው ይላል መጽሐፍ ቅዱስ። ሰማይና ዕብራውያን ክፍተውና ጀምረን ዕብራውያን እሱ የጠየቁት ጥያቄው ከስር ብትመልስለት አይሻልም? እንደዛው እንዲያደርግ ነበር። እኔም እኮ እንደ አንድ ክርስቲያን ጠየቁ። ሰማይና ምድር የፈጠረው ማን ነው ብለህ የምታምነው ኢየሱስ ነው ወይስ እግዚአብሔር ነው? እኔ ሱዲ ክርስቲያን ነህ? እግዚአብሔር ማለት በብሉይ ኪዳን እግዚአብሔር የተባለው ኢየሱስ ነው። ኪዳን እየሰማ ነው። አሁን ይኸውልህ ይሄ እሱ አሁን እያለ ያለው እኮ አንተ የጠየቀው ጥያቄ ሌላ ነው። እሱ የመለስልህ ያለው እኮ ሌላ ጥያቄ ነው። ሌላ እንትን አንተ የጠየቀው አሁን ምድርና ሰማይን የፈጠረው ኢየሱስ ወይስ አምላክ ነው እያልክ ነው አለ። አሁን አንተ ቅድም እንዳልከው አንድ ላይ እግዚአብሔር ምን አለ? ምድርና ሰማይን ፈጠረው ያለ እግዚአብሔር። አሁን በዛ ብንሄድበት አሁን በአዲስ ኪዳን ግን ኢየሱስ ምድርና ሰማይ ፈጠረ የምን የለም እንደኔ ማለት ነው። እኔ እንዳልክ ሆነ
በአዲስ ኪዳን የለም። በብሉይ ኪዳን ግን ኢየሱስ እንዴት ተፈጥሯል የሚል የለም መጽሐፍ ቅዱስ ላይ። ይቅርታ እንዴት በጣም ትልቅ ሆነች በጣም የሚል የለም። ደስታ ላይ ሆን ይችላል። ስማኝ እሱ እኔ ዛሬ ደግሞ ሌላ ጥያቄ እጅ ስለመጣሁ ልጠይቅና እሱን አስተናግደው። መጀመሪያ ይህንን ጥያቄ አለኝ። እሱን ጥያቄ ጠይቀዋል። ዋናው አብዱልከሪም ወላሂ መቻ ይጠይቅ አውርድ ወይስ አሁን ይሆናል ወይስ ወደ ማን ወደ አብ ወደ ወልድ ወይስ ወደ መንፈስ ቅዱስ? ትልቅ ገጠመኛ